አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የኢትዮፕ ቤተሰቦቼ? ሰላም ናችሁ ወይ? ሀባይቢ እንዴት ናችሁ እናንተ? በጣም ነው ወላሂ ግን ንፍቅፍቅ ብላችሁኛል ታውቃላችሁ። እኔ ያለ እናንተ አይሆንልኝም እኮ ነው የምላችሁ። እና እንዴት ነው ስራ፣ ጤና፣ አፍያ እንዴት ነው ከእናንተ ጋር? ከኔ ጋር ወላሂ ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። ከእናንተ ናፍቆት በስተቀር ሁሉም ቆንጆ ነው፣ ተማም ነው አልሐምዱሊላህ ለኩልሃል ማለት ነው ሀባይቢ። እና ውድና የተከበራችሁ በዛሬ ቪዲዮ የመጣሁት ማለት ነው ውዶችዬ፣ መጀመሪያ ጊዜ ስደት ስመጣ ገጠመኝ ነው የምነግራችሁ ማለት ነው። ስለ ገጠመኝ ነው የማወራችሁ ዛሬ ማለት ነው ሀባይቢ። እንዲሁም የሚገርማችሁ ነገር ማለት ነው ተደወለልኝ፣ ስራ ሄድኩኝ። መጀመሪያ ስደት የመጣሁት ሳውዲ ነበርና ከዛ ተደወለልኝ፣ ስራ አነጋገሩልኝ ያመጡኝ ሰዎች ምናምን። ከዛ ገባሁኝና ባልና ሚስት። ከዛ እንዳጋጣሚ ሆኖ የገባሁበት ቤት የሴትዮይቱ የልጇ ልጅ ሞቶ ማለት ነው። የልጃቸው ልጅ ሞቶ ሀዘን ላይ ነበር እድል ሆኖ የደረስኩት ማለት ነው። ከዛ በኋላማ ሀባይቢ ቋንቋ ለማወቅ አለ፣ ብዙ ነገሮች ከባድ ናቸው። እንደገና ስደት አላቅም፣ ከልጅ ተነጥዬ ነው የመጣሁት። በጣም ብዙ ነገሮች በቃ በቅንጭላቴ ቢዚ ነው፣ ልጅ ነኝ፣ ከባድ ነበር ታውቃላችሁ። ከዛ በኋላማ ሀባይቢ ሴትዮይቱ የወንድሜ ሴትም አዙማ ተደረገና ከዛ ተደረገ። የወንዱ ለብቻ ያው የሴቱ ለብቻ ያው ታውቁታላችሁ መቼም ስለ ስደት ምን ነግራችኋለሁ ብዙውን። ከዛ በኋላ ያ አዙማ ተደረገ። የሴቶቹ እንግዲህ ይሄን አባያቸውን ቦርሳቸውን ምናምን መስቀያ አለ፣ ያው የሴቶቹ የአባያና የሻንጣ ማስቀመጫ አለ አይደል? እዛ ላይ የሁሉም ቦርሳ ተሰቀለ። አባያቸውን አወለቁ። ምግብ መጣ ከውጭ ከመጣም ምግብ መጣ። ያን ምግብ ና ያውጭ ነው ና ያውጭ ነው ና ያውርጅ ነው መሸም ነው ታውቁታላችሁ። እንኳን እንደዚህ አይነት ነገር እንትን ብሏቸው ያው በምልክት ቋንቋ በሉት የምናወራው በምልክት ቋንቋ በሉት ያው አለ ኩልሃል። ከዛ ሀባይቢ የሚገርማችሁ ነገር ምን ሆነ መሰላችሁ? እሺ መጀመሪያ ምግብ ቀረበ። ያ ከውጭ መጣ መንዲ ነው፣ ሩዝ መንዲ ነው። አሁን ነው እንግዲህ ስሙን ያወቅሁት መንዲ መሆኑን። ያው መቼም የተደባለቀ ሩዝ ነው ብዬ አሰብኩት እኔ የዛን ጊዜ መንዲ ይሁን ብሪያኔ ይሁን ሩዝ መሆኑን ብቻ ነው የማውቀው። ሩዝም ያው ኢትዮጵያ ስላለ ማለት ነው፣ እሱም ብቻ ነው የማውቀው ሀባይቢ። እንደዚህ አሁን ስሙ 30 መሆኑን አሁን ነው ያወቅሁት። ሩዝ ነው እኛ ዘንድ ያው መቼም ታውቃላችሁ ሀባይቢ አለ ኩልሃል። ከዛን ያንን የሴቶች ሻንጣ አባያ የተሰቀለ አለ ብያችኋለሁኝ። ከዛ የቋንቋ ችግር አይደለም አሁን። ከዛ ሄድኩኝና መጣችና ሴትዮይቱ ዘቢባ ነው ስሜኒ የዘይነብ አለችኝ። ነዓም አልኩኝ። ነዓም አውቃለሁኝ። አሁን ከዛ በኋላ ጅብ ምን ተላጃ ሸጣ አለችኝ። እሺ ሸጣ። እኔ እህታችሁ ፍሪጁን ከፈትኩት። እንዴ ፍሪጅ ውስጥ እንዴት ብሎ ሻንጣ ይገባል ብዬ እኔ ሸጣ ማለት ያለዛ ሩዙ ቀርቦ የለ ብያችሁ የለ ተመጣሚ መጣ። ለዛ መባያ ነው እዛ ጋር ሩዙ ጋር የሚበላ ነው አይደል? ይሄ ሸጣው አህመር። ከዛ እኔ እህታችሁ ፍሪጁን ከፍቼ ሁለቱንም የሁለት መክፈቻ ያለው ፍሪጅ ነው። ሁለቱንም ከፍቼ ባይ እዛ ውስጥ ሻንጣ የሚባል ነገር የለም። እና ከዛ በኋላ እንዴ ሴትዮ ምን ማለቷ ነው? ሻንጣው እዛ ነው ያለው እንግዲህ የሴቶቹ ፍሪጅ ውስጥ ተላጃ ጅብ ይሸጣ ማለት እንዴት ነው ብዬ እኔ እህታችሁ ሄጄ የነዛን የሴቶች ቦርሳ በሁለት እጄ እንደው ሙልት ታርጌጅን ያንን ይዤ እዛ ሰዎቹ ዘንድ ፈገግታ ሱና ነው፣ ሳቁ ያበናል። ከዛን በኋላ ያንን በሁለት እጄ የግድ ነው ይዤ ሄድኩት። መዓት ሴት ነው ሊያስተዛዝን የመጣው ሴት ያንን ሻንጣ ተሸክሜ ያ አላህ
ሸጣ ሞ ሻንጣ ጉልቲልክ ሞ ሻንጣ አለችና ከዛ እንደው እየገፈታተረች ከሰዎቹ ዘንድ አመታዛ እዛው ያንን እንደገና ሰቀልን የሴቶቹን ሻንጣ። ከዛ በኋላ ሀዳ ብላ ያንን በጠርሙዝ ያለ ሸጣ እሱን ወሰደች እላችኋለሁኝ። ሀባይቢ ይሄን ይመስላል የኔ ገጠመኝ። እናንተ ደግሞ ገጠመኛችሁን በኮሜንት አስቀምጡልኝ፣ ቪዲዮ ሰራበታለሁኝ። መቼም እንደዚህ አልሆንኩም ብሎ ምንም ገጠመኝ የለኝም ማለት እኔ አልቀበልም። ሀቂቃ በእውነት ማንም ሆኖ ገጠመኝ የማይኖረው የሚኖር አይመስለኝም ማለት ነው፣ ካልዋሻችሁኝ በስተቀር ማለት ነው። እኔ አላምንም፣ ይሄ እውነት አይመስለኝም፣ የተዋሸሁ ነው የሚመስለኝ ማለት ነው። ሀባይቢ ይሄን ይመስላል የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እና ወላሂ አበረታቱ። ግን ለምንድን ነው ሰብስክራይብ አድርጉኝ? ወላሂ እኔ ትለዩብኛላችሁ እኮ እናንተ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ቪዲዮ ውስጥ የምንገናኝ። ባይ ባይ። በጣም ነው የምወዳችሁ። ሙስሊም እህታችሁ ነኝ። አበረታቱኝ ውዶች። እሺ ባይ የኔ ውዶች።